ሰላም አሁን ዘይት ይደረጋል። እንደዚህ ዘይት ይቀባሉ ማለት ነው። የጾም ነው፣ ሁሉም የጾም ነው። ዘይት ማነው በዘይት ነው የምሰራ። ወተት ምናምን እንቁላል ምናምን የለውም። የጾም ነው። በጾም ጊዜ የምሰራው ዳቦ ነው። ይሄ ለየት ያለ ዳቦ ነው። የሚያውቀው ያውቀዋል፣ እኔ ያውቀዋለሁ። በእኛ እንደዚህ ነው የምሰራ ሁሉ እና ዘይት ቀብቼ አሁን ወደ ፍርም አስገባለሁ ማለት ነው። በቃ አሁን ቀብቼ ዘይቱን ቀብቼ ጨርሻለሁ። ወደ ፍርም አስገባለሁ ማለት ነው። እቺ ትንሽ ትቆያለች። እቺ አሁን አስገባለሁ ማለት ነው። ዳቦዬን እየደረሰ ነው። እንደዚህ ይሆናል። ዘይት እየቀባሁት ወደዛ አስገባለሁ ማለት ነው። ትንሽ ተቃጥሏል። ይሄው ዘይትን ቀብቼ ወደዚህ አድርጌዋለሁ። በአንድ ስለማይበስል ማለት ነው። እና በጣም ደስ የሚለው በጣም ቆንጆ ዳቦ ነው። በጣም ማለት ነው። እችም ደርሳለች። ግን ወፍረዋል መሰለኝ። የኛ እንደዚህ አይደለም። ትንሽ መቀነስ አለብኝ መሰለክ። እንደዚች ነው መሆን የነበረበት። ይሄ ትልቅ ሆኗል፣ ግን ይሄ በጣም ቆንጆ ነው። ለሳንዱች በጣም ነው ቆንጆ። በዚህ ጋር ይሰነጠቅና በጣም ቆንጆ ነው። ለሳንዱች በጣም ነው ደስ የሚለው በእኛ ጋር ማለት ነው። እና ይሄን ይመስላል ውዶችዬ። አበረታቱኝ።